በደረቅ በረዶ ጉድጓድ ውስጥ ብትወድቁ ተመልሳችሁ የመውጣታችሁ ዕድል እጅግ በጣም ጠባብ ነው። ይህ በቻይና እንዲሁም ሌሎች አካባቢ እየተለመደ ያለ የበረዶ ቻሌንጅ ሲሆን ትንሽ በተቆፈረ የበረዶ ጉድጓዳማ ቦታ ውስጥ 3000 የኢትዮጵያ ብር ብቻ አስይዛችሁ በ10 ደቂቃ ውስጥ ከጉድጓዱ አልፋችሁ ከወጣችሁ 300,000 ብር ተሸላሚ ትሆናላችሁ። በጣም ብዙ ሰው ይህንን ቻሌንጅ እንደቀላል በማየት ተሳታፊ ለመሆን የሞከሩ ሲሆን አብዛኞቹ ግን ሳይሳካላቸው ቀርቷል። በጣም ጎድጓዳ አለመሆኑን ተመልክተው ይህንን ቻሌንጅ እንደሚያሸንፉ እርግጠኛ ሆነው ወደዚህ ቻሌንጅ የገቡ ሰዎች በገመድ ጭምር ተጎትተው የወጡ ሲሆን ይህም ቻሌንጁ ምን ያህል ከባድ እንደሆነ የሚያሳይ ነው። ከዚህ በተጨማሪ ተሳታፊዎቹ ከበረዶ ለመውጣት ሲሞክሩ በተደጋጋሚ ከባድ የሚባል አወዳደቅ የወደቁ ሲሆን ይህም ደግሞ የበረዶ ቻሌንጁ ምን ያህል ከባድ እንደሆነ አሳይቷል። ይህንን ቻሌንጅ አሸንፎ ለመውጣት ጥንካሬና ፍጥነት የሚያስፈልግ ሳይሆን በተቃራኒው ጭንቅላትን መጠቀም ይጠይቃል። ከዚህ በረዶ ጉድጓድ አሸንፈው የወጡ ጥቂት ሰዎች በክብ ሽክርክሪት ቀስ ብለው እየሮጡ ወይንም ደግሞ ወደ ኋላና ወደፊት በቅልጥፍና እየተራመዱ የተፈጥሮን ግፊት በመጠቀም ያሸነፉ ሲሆን ብዙ ልፋት እንኳን አላስፈልጋቸውም ነበረ። የዚህ ቻሌንጅ ዋና ዓላማም አንዳንድ ጊዜ በሕይወታችን ፈተና ወቅት ከጉልበት ይልቅ ብልጠት እንደሚያስፈልግ ያሳያል ሲሉ የቻሌንጁ አዘጋጆች አስተያየታቸውን ሰጥተዋል።